በሰላም መጣችሁ። እንግዲህ በዛሬ በኢትዮጵያ አንደኛ ደረጃ የተጻፈ የእንግሊዘኛ ካሪክለም ኢንግሊሽ ፎር ኢትዮጵያ እውነተኛ የኢትዮጵያ ነው ወይስ አይደለም፣ ወይም ደግሞ ኮፒ ነው ወይስ የሚለውን በዚህ ቪዲዮ እንመለከታለን። እንግሊሽ ፎር ኢትዮጵያ የሚለው ኮፒ እንደተደረገ እንዲሁም የውጭ ይዘቶች በመረጃ መሰረት እንደተቀረጸ ስንቶቻችሁ ታውቃላችሁ? ምናልባትም ሙሉ በሙሉ የኢትዮጵያ ነው የምትሉም አትጠፉም። ነገር ግን በተቃራኒው ነው። ይዘቱ የኢትዮጵያ ቢመስልም በስም የኛ ቢመስልም በውስጥ ይዘቱ በትንታኔ ስናየው የትምህርት አዘጋጆች ኤምኦኢ ሚኒስትር ኦፍ ኤጁኬሽን፣ የካምብሪጅ እንዲሁም ደግሞ ብሪቲሽ ካውንስል ኮፒ ተደርጎ የተቀረጸ ነው። የትምህርት ይዘቱ ብንመለከት የውጭ ባህል ሞዴል ነው። አካባቢን መሰረት ያላደረገ የተማሪዎችን ሕይወት እንዲሁም ባህል ያላካተተ ነው። እንግሊዘኛ ላይ በእንግሊዘኛ ካሪክለም አቀራረጽ ከ70% በላይ የውጭ መጽሐፍ የተማሪዎች የውጭ መጽሐፍን ሰፍረው የተገኙበት የተማሪዎች አካባቢ የውጭ ቋንቋ ባህልን እውቀትን የሰፈሩበት እንጂ የኛን የተማሪዎች የአካባቢ ቋንቋ ባህልና እውቀትን አልተካተቱበትም ማለት ይቻላል። ለምሳሌ በአብዛኛው መጽሐፉ የአሜሪካንና የብሪቲሽ ቃላቶችን በሰፊው በመጽሐፉ ላይ አስፍረዋልም ተጠቅመዋል። ይሄ ታዲያ በእኛ ሀገር ተማሪዎች ችግር የመፍጠር እድሉ በጣም ሰፊ ነው። የአካባቢያቸውን ቋንቋ እንዲሁም እሴት እንዲተው ተደርጓል። ተማሪዎቹ በምንም መልኩ ከመጽሐፉ ጋር ሊገናኙ አይችሉም። ለዚህም ማመላከቻ በየዓመቱ የሚመጡትን የውጤት ማሽቆልቆል ማስረጃ ናቸው። በተማሪዎች ላይ ከፍተኛ ጫና ወይም ተጽዕኖ ይፈጥራል ማለት ነው። በአጠቃላይ የኢትዮጵያ ትምህርት እንግሊሽ ፎር ኢትዮጵያ በስም የኛ ቢመስልም ነገር ግን ውስጣዊ ትንታኔውን የውጭ የሆነ መፈተሽና ካሪክለሙ ቃላቶቹ ባህላዊ አስተሳሰብ የተማሪዎቹን አእምሮ በግዝ ሊያስጨብጥ ባለመቻሉ መቀየር አለበት። ስለዚህ እናንተ በዚህ ላይ ያላችሁ ሀሳብ ምን ትላላችሁ? እንግዲህ በቀጣይ ቪዲዮ ኢትዮጵያ በአፍሪካ ካሉ ሀገራቶች 3ኛ መጽሐፍን ከውጭ ኮፒ በማድረግ 3ኛ ደረጃ ላይ እንደምትገኝ እንዲሁም ከትንታኔው እነማን እንደሆኑ የሚለውን በማስረጃና በመረጃ እስከማሳያችሁ ድረስ በቀጣይ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ አትርሱ። ለዛሬ ያስኩላችሁ ቪዲዮ ይሄን ነው። አመሰግናለሁ።